ማንቸስተር ዩናይትድ አርሰናል 3-2 ካሸነፈበት አስደናቂ አሳዛኝ ሰበር ዜና ተሰምቷል። እንዲች ብላችሁ የቁም ነገር ቲክቶክ ላይ ደርሳችሁ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ ዩናይትድ አረብ ኤምሬት ወደ 20 የሚጠጉ ሚራጅ 2000 የተባሉ ተዋጊ ጀቶችንም ለኢትዮጵያ ማበርከቷና መስጠቷ እየተገለጸ ይገኛል። እንደ ዘገባው ከሆነ የኢትዮጵያ አየር ኃይልና የአየር ላይ ሚሊተሪን በከፍተኛ ሁኔታ ያሳድጋሉ የተባሉት እነዚህም ወደ 20 የሚጠጉ መልቲ ሮል የሆኑ ሚራጅ 2000 የተባሉት እነዚህ ተዋጊ ጀቶች እጅግ ዘመናዊና አሁን ላይ ዘመኑ የደረሰባቸውን ቴክኖሎጂዎች በሙሉ የተገጠመላቸው እንደሆኑ ተገልጿል። ኢትዮጵያም ታዲያ ከተባበሩት አረብ ኤምሬቶች እነዚህ ጀቶችንም መረከቧ ማንንም እንዳያበድረኝ ብላለች ኬንያ። በ10 ዓመት ውስጥ ከማንንም አልበደርም ስትል ወስናለች። የኬንያው ፕሬዝዳንት ዊሊያም ሩቶ ከውጪ ከመበደር ይልቅ የሀገር ውስጥ ቁጠባን በማሰባሰብ ለሀገራዊ ልማት ማዋል ቀዳሚ ግባቸው ነው። ውሳኔው የኬንያን የፋይናንስ ነፃነት የሚያጠናክርና ኢኮኖሚውን ከውጭ ተጽዕኖ የሚከላከል ነው ብለዋል ፕሬዝዳንቱ። ወላይታ በግዙፍ ስታዲየም ልታሸበርቅ ነው። በወላይታ ሶዶ ዓለም አቀፍ ስታዲየም ሊገነባ መሆኑ ተሰምቷል። ዛሬ ጥር 18 ቀን 2018 ዓመተ ምህረት በልዩ ስነ ስርዓት የመሰረተ ድንጋይ ተቀምጧል። በደቡብ ኢትዮጵያ ስፖርት አፍቃሪያን ዘንድ በጉጉት ሲጠበቅ የነበረው የወላይታ ሶዶ ዓለም አቀፍ ስታዲየም ግንባታ በይፋ እንግዲህ ዛሬ ተበስሯል ማለት ነው። ስታዲየሙ በክልሉ ያለውን የስፖርት መሰረተ ልማት ለማዘመን ትልቅ ሚና እንደሚጫወት የተገለጸ ሲሆን ከዚህ በተጨማሪም ስታዲየሙ ግንባታው ሲጠናቀቅ የክልሉ ክለቦች እንዲሁም ደግሞ ለሀገራዊ ውድድሮች ትልቅ አቅም እንደሚሆን ይጠበቃል። እናንተስ በዚህ ጉዳይ ምትላላችሁ? ሀሳባችሁ ነገሩ። እስኪ ታዋቂው ሩሲያዊ ቢሊየነርና የቀድሞ የቼልሲ ክለብ ባለቤት የሆነው ሮማን አብራሞቪችም አስደንጋጭ ነገር ከዚህ ቀደም እንደገጠመው መረጃው ይኖራችኋል ብዬ አስባለሁ። ታዲያ ሮማን አብራሞቪች ፖከር በተሰኘ የካርታ ቁማር ጨዋታ በአንድ ቀን ብቻ ይህ የምትመለከቱትን $125 ሚሊዮን የሚያወጣውን ቅንጡ የቅንጦት መርከብን በቁማር መበላቱ ነው የተገለጸው። ታዲያ እናንተም ጥራችሁ ግራችሁ የሰራችሁትን ንብረት በአስተማማኝ እጅ ላይ እንዲሆንላችሁ ከፈለጋችሁ ይህ መረጃ ለእናንተ ነው። ዳጎስ ያለ ገቢ የሚያስገኝ ድል አስተማማኝ የቢዝነስ አማራጭም ለመኪና ባለንብረቶች ቀርቦላችኋል። ይህንን እድል ያቀረበው ደግሞ ኖላዊ ቱር ኤንድ ትራቭል ነው። በየትኛውም የሀገሪቱ ክፍል ቢሆኑ ደረጃቸውን የጠበቁ የቱር ኤንድ ትራቭል መኪናዎች ካሉትም በማራኪ ዋጋ ተከራይቶ ንብረቶን እንደራሱ ተንከባክቦ ሊያሰራላችሁ ዝግጅቱን ጨርሷል። ስለዚህ ከኖላዊ ቱር ኤንድ ትራቭል ጋር አብራችሁ መስራት ከፈለጋችሁ ያላችሁን የመኪና አይነት በመጥቀስ እዚህ ጋር በማስቀምጠው ስልክ ቁጥርና እንደዚሁም ደግሞ እዚህ ጋር ባለ የኢሜል አድራሻ በኩል ወደ ድርጅቱ በመላክ የእድሉ ተጠቃሚ መሆን ትችላላችሁ። ይህንን መረጃ ታዲያ የመኪና ባለቤት ለሆነው ለዛ ጓደኛችሁ ላኩለት። አሁኑኑ መኪናውን አከራይቶ እጅግ ትልቅ የተባለ ትርፍ እንዲያገኝ አድርጉት። ኖላዊ ቱር ኤንድ ትራቭል አድራሻቸው የሚገኘው 22 ማዞሪያ ደብረ ዳሞ ሆቴል ጀርባ አርሾ ላብራቶሪን አለፍ ብሎ ነው። መልካም ቀን። በመጥፎ ሽታ ሰው ፊት መሸማቀቅ ይበቃል የሚል ዜና እየሰማን ነው። ከወደ ፈረንሳይ የሆድ ጋዝን ወይም ፈስን ወደ ጽጌረዳና ቸኮሌት መዓዛ የሚቀይር ኪኒን ለገበያ ቀርቦ ነው። አንድ ፈረንሳዊ ፈጠራ ሰው ለብዙዎች ማህበራዊ ፈተና የሆነውን የሆድ ጋዝ ሽታ ወደ አስደሳች መዓዛ የሚቀይር አስገራሚ መፍትሄ ይዘው መጥተዋል። ግለሰቡ ውርደት ነው መላ ያስፈልጋቸው። ከዓመታት በፊት ከጓደኞቻቸው ጋር ከተመገቡት ከባድ ራት በኋላ በተፈጠረ እጅግ መጥፎ ሽታ ምክንያት ተሸማቀዋል። የአጋጣሚ ለምን ሽታውን መቀየር አያስፈልግም የሚል ጥያቄን እንዲጭርባቸው አደረገ። ሉቲን ማሪን በሚል የንግድ ስም የቀረቡት እነዚህ ኪኒኖች ሙሉ በሙሉ ከተፈጥሮ ግብአቶች የተሰሩ ናቸው። እሷን ወስደው እንደ ምርጫው የሆድ ጋዙን ሽታ ወደ ጽጌረዳ፣ ቫዮሌት፣ ቸኮሌት ወይም ዝንጅብል መዓዛ ይቀይሩታል። ሰበር ዜናን ሰምቷል። የቲክቶክ ተጠቃሚ ቁጥር በየቀኑ እየቀነሰ እንዲሁም ደግሞ አኒን ኢንስቶል የሚያደርጉ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ ነው እየተነገረ የሚገኘው። ምክንያቱም ደግሞ የቲክቶክ የአሰራር ለውጥን ወይም ደግሞ የአልጎሪዝም ለውጥ ማድረጉን ተከትሎ እንግዲህ በከፍተኛ ሁኔታ የእይታ ቁጥር ወይም ደግሞ የቫይራል መውጣት እድሉ እጅግ በጣም ጠባብና የበርካታ ሰዎች ቪዲዮም እንግዲህ እይታ ላይ እየቀረበ እንዳልሆነ የሚታወቅ ነገር ነው። ይህንን ተከትሎ እንግዲህ በርካታ ሰዎች ቁጣቸውን ሲገልጹ ነበር። በተለይም ደግሞ እንደ ኢትዮጵያና አሜሪካ ያሉ ሀገሮችም እንዲሁም ደግሞ የተለያዩ ስማቸውን ያልጠቀስኳቸው ሀገሮች ላይ እንግዲህ በከፍተኛ ሁኔታ የእይታ መጠን መቀነስ እንዲሁም ደግሞ የተለያዩ የአካውንት መዘጋትና የቪዲዮ መውረዶችን እየተስተዋሉ ነው። በእነዚህ ምክንያቶች እንግዲህ ክፍያ የሚፈጽሙ ሀገሮች በከፍተኛ ሁኔታ የክፍያ መቀነስ እንግዲህ የይዘት ፈጣሪዎች ላይ ከፍተኛ የሆነ ቅሬታን አስነስቷል። በዚህ ምክንያት እንግዲህ በርካታ ሰዎች ቲክቶክን እያጠፉና ኢንስቶል እያደረጉ ወደ ሌሎች አማራጭ ፕላትፎርሞች እየተዛወሩ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። የቲክቶክ ፈጣሪዎች እንደተናገሩት ከሆነም እንግዲህ ቅድሚያ የሚሰጡት ኦሪጂናል የሚሰሩ ቪዲዮዎች እንዲሁም ደግሞ ሰዎች በራሳቸው ክሬት አድርገው የሚለቁ
በሚለቋቸው ቪዲዮዎች ላይ ቅድሚያ እንደሚሰጥና ለነሱ በተለየ ድል እየሰጠ እንደሆነ እንዲሁም ደግሞ የተለያዩ በፌክነታቸው ወይም ደግሞ የተለያዩ የሰዎችን ቪዲዮ እየተጠቀሙ የሚሰሩ ሰዎች ደግሞ ቪዲዮአቸው እየወረደባቸው እንዲሁም ደግሞ የእይታ መጠናቸው እየቀነሰባቸው እንደሆነ ጭምር ነው እየተነገረ የሚገኘው። ቲክቶክ በራሱም እንግዲህ አትገለገሉባቸው ረዘም ላሉ ጊዜ የቆዩ አካውንቶችንም በራሱ እየዘጋ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። በአጠቃላይ ግን የቲክቶክ ተጠቃሚ ቁጥር መቀነስ በዚህ ሰዓት ከፍተኛ ሁኔታ መነጋገሪያ ሆኗል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ስርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። ቲክቶከር አዶናይ በወላይታ ሶዶ ለሚገነባው ዓለም አቀፍ ስታዲየም የክብር አምባሳደር ሆኖ መሾሙ ተሰማ። በወላይታ ስሙ ማዳ ወይም ደግሞ አዶናይ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ይህ ወጣቱ ለታላቁ የወላይታ ሶዶ ዓለም አቀፍ ስታዲየም ግንባታ የክብር አምባሳደር ሆኖ መሾሙ ተገልጿል። ወደ ወላይታ ሶዶ ባመራበት ወቅትም ከመላው የከተማው ነዋሪና እንዲሁም ደጋፊዎቹም እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም ለስታዲየሙ ግንባታ የሚደረገው የገቢ ማሰባሰብና እንዲሁም ደግሞ የንቅናቄ ስራ ውጤታማ ያደርገዋል ተብሎ እንደሚታመን ተገልጿል። በአሁኑ ሰዓት ሰበር መረጃ ሰምቷል። ይህንን ከኋላ የምትመለከቱት ድሮን እንግዲህ በቢሾፍቱ በነበረው የአየር ትርኢት ላይ ብዙዎቻችሁ ተመልክታችሁት ነበረ። በአሁኑ ሰዓት ግን ተረጋግጧል። ኢትዮጵያ የመጀመሪያው ሀገር ሆናለች። ማለትም ይህንን ድሮን ከራሻ በመግዛት የመጀመሪያው ሀገርና ሁለተኛው ሀገር የታጠቀችው ሀገር ሆናለች። ይህንን መረጃ ከደቂቃዎች በፊት ያሳወቀው የራሻ ሚዲያ የሆነው ስፑትኒክ አማርኛ ነው ወይም ኢትዮጵያ ነው። በዚህ ላይም እንደምትመለከቱት ኦሪዮን ኢሜል ድሮን የተባለውን የራሻ ምርት የሆነውና እስካሁን ድረስ ለየትኛውም ሀገር ተሽጦ የማይታወቀውን ይህንን ድሮን ኢትዮጵያ መግዛቷና መታጠቋን ታውቋል። ይህንን መሳሪያ በመግዛት ኢትዮጵያ የመጀመሪያው ሀገር እንደሆነች ስፖትኒክስ አሳውቋል ማለት ነው። በአሁኑ ሰዓት ታዲያም ድሮን ለ24 ሰዓት በአየር ላይ መቆየት የሚችል ሲሆን ለስለላና እንዲሁም የተለያዩ ጥቃቶችን ለመፈጸም የሚውል ድሮን ሲሆን ራሻ በሰፊው አምርታ የምትጠቀመው ድሮን ነው። በአሁኑ ሰዓት በኢትዮጵያ እጅ መግባቱንና ኢትዮጵያም የመጀመሪያው እንደሆነ ተነግሯል ማለት ነው። ብሩክ ነው። መልካም ምሽት ይሁንላችሁ። ሰርጉን በተሳቢ ያገባው ሙሽራ መነጋገሪያ ሆኗል። በአሁኑ ሰዓት እንግዲህ እንደሚታወቀው በርካቶች በቅንጡ መኪና በሚያገቡበት ሰዓት ይህ ሙሽራ እንግዲህ እንደምታዩት ተሳቢውን በሚያምር ዲኮር አሳምሮ አግብቷል። በዚህም እንግዲህ በዚህ ሶሻል ሚዲያ ላይ መነጋገሪያ ሆነዋል። ጋይስ ዘይት ላይ ምንድን ነው የተፈጠረው? እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ በዘይት ላይ ከፍተኛ የሆነ የዋጋ ጭማሪ እየተከሰተ ይገኛል። ለምሳሌ ያህል ከ2 ሳምንት በፊት 1980 ብር ሲሸጥ የነበረው 5 ሊትር ኦማር ዘይት አሁን ላይ እንግዲህ እስከ 2250 ብር እየተሸጠ ይገኛል። በውስጥ መስመር እንግዲህ ሀሳባቸውን የላኩልኝ አንዳንድ ተከታዮቼ እንዳሉት በተለይ ኦማር ዘይትን በዚህም ዋጋ በሱቆች ላይ ማግኘት እንዳልቻሉ ገልጸዋል። ታዲያ አሁን ላይ እየተስተዋለ ያለው ከፍተኛ የሆነ የዘይት ዋጋ ጭማሬ በኑሮ ውድነት እየተፈተነ ያለውን በርካታ የማህበረሰብ ክፍል እንግዲህ ክፉኛ እየተፈታተኑ ይገኛል። እስኪ እናንተ አካባቢ 5 ሊትር ዘይት ስንት ብር ነው የሚሸጠው? ሀሳባችሁን በኮሜንት ላይ ጻፉልን። ፎሎ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓህ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል። ይህን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድ ጨምሮ አንዳንድ አገራቶች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረገላቸው እንደሚገኝም ተገልጿል። እንግዲህ ሰዎች ዛሬ የምንገኘው እንግዲህ በኢትዮጵያ አየር ላይ 9ኛ ዓመት ክብረ በዓል ላይ ነው የምንገኘው። እንግዲህ ብላክ ላይን ኤር ሾው 2026 ላይ ነው የምንገኘው። እንግዲህ ያው እንደምትመለከቷቸው ፕሌኖቹም እያሟሟቁ ነው የሚገኙት። እንግዲህ ሃይላብ እንደሚለው እንግዲህ ፕሮፔለራቸውና ብሌዳቸውን እያሞቁ ነው። ያው በጣም ብዙ አዳዲስ ነገሮች ላይ ያለው እዚህ ውስጥ በጣም ደስ የሚል ድባብ ነው ያለው። እንግዲህ እንደምትመለከቱት ኤር ሾው ሊጀምር ነው አሁን እንደምትመለከቱት ሰዎች። ስለዚህ እንግዲህ የሚሆነው ነገር አብረን እናያለን። በቀጣይም ሌሎች ነገሮችን ማስገበኛቸው ይሆናል። እንግዲህ ሁሉም ነገር አለ እዚህ። ይመቻችሁ። የማይክል ካሪክ አስማት በማንቸስተር ዩናይትድ ቀጥሏል። የሊጉን መሪንም ተከታይንም አርሰናልንም ማንቸስተር ሲቲንም በአንድ ሳምንት ውስጥ ድባቅ መጥቷቸዋል። ኤምሬትስ ስቴዲየም ላይ አርሰናል በሜዳውና በደጋፊ ፊት አንገቱን ደፍቶ ተዋርዶ ወጥቷል። አስደናቂ እንቅስቃሴ፣ አስደናቂ ጨዋታ የተመለከትንበት አርሰናል በመጀመሪያዎቹ 5 ደቂቃዎች ጨዋታውን ዶሚኔት አድርጎ የቆየበት አለፍ ሲልም ሌሳንድሮ ማርቲኔዝ ጨርፎት ወይም ተሳስቶ ራሱ ላይ ጎል ያስቆጠረበትና አርሰናል የመራበት ከዛ በኋላ ግን ዙቢሜንዲ
ዙቢሜንዲ ተሰርቶ ሙቡሞ ከቀጣቸው በኋላ ማንቸስተር ዩናይትድ ወደ ራሱ ተመልሶ አስደናቂ እንቅስቃሴ አሳይቶናል። ከሁለተኛው አጋማሽ 1-1 በሆናቸው ውጤት ከተመለሱ በኋላ ሁለተኛው አጋማሽ እንደጀመረ ፓትሪክ ዶርጓኑም የዙቢሜንዲ ስህተት ተጠቅሞ ከሳጥን ውጪ መብረቃዊ ጥቃት በማድረግ አስደማሚ ጎል ማስቆጠር የጎሉን አግዳሚ ገጭቶ እጅግ ውብ ጎል በማስቆጠር ማንቸስተር ዩናይትድ መሪ ያደረገ። አርሰናል በዚህ ተመሪነትን በቆየበት ሰዓት ላይ ሚኬል አርቴታ በመደናገጥ በፍጥነት ተጫዋቾችን ቀይረው 4 ተጫዋቾችን ቀይረው አስገብተዋል። 4 ተጫዋቾችን ቀይረው ቢያስገቡም ግን በዚህ ሂደት ውስጥ አርሰናሎች ተጽዕኖ ፈጣሪነታቸው ቀዝቀዝ ብሎ ቢታይም አሁንም ከተለመደውና ከቆመ ኳስ እንቅስቃሴ አርሰናሎች በቆመ ኳስ እንቅስቃሴ አማካኝነት ማለት ነው ሚካኤል ሜሪኖ በማስቆጠር አርሰናሎችን ወደ ጨዋታው መልሷቸው ነበረ። 2-2 በሆኑበት ሰዓት ላይ አርሰናሎች አሁን ለማጥቃት ሲሞክሩ ግን በፍጥነት ሚካኤል አርቴታ ተመለሱ ሲሉ ታይተዋል። ብዙዎችንም ተችቷቸዋል። ታክቲካቸው በተለይ ጎል ካስቆጠረ በኋላ ቡድን እንዲያፈገፍግ የሚያደርግበት መንገድ በብዙዎች እንዲተች አድርጓቸዋል። ተቀይሮ የገባው አስደናቂ ሌላኛው ብራዚላዊ ተጫዋች ማቲያስ ኩኛ ከሳጥን ውጭ ሌላ ውብ ጎል በማስቆጠር ማንቸስተር ዩናይትድ ሙሉ 3 ነጥብ ከሜዳ ውጪ ከኤሚሬትስ ስቴዲየም ይዞ ተመልሰዋል። ማይክል ካሪክ የአባቱ ልጅ የፈርጌ ልጅ አርሰናልን ለና ሚካኤል አርቴታን በአሰልጣኝነት ዘመኑ በሁለት ጨዋታ ሁለቱንም አሸንፏል። ተመሳሳይ 3-2 አስደናቂ የታሪክ መገጣጠም ነው። ጨዋታው እንዴት ነበረ? የሚካኤል አርቴታን ታክቲክ እንዴት ተመለከታችሁት? ማይክል ካሪክስ እያሳየው ያለው አቋም እንዴት ነው? ማንቸስተር ዩናይትድ ወደ ቀድሞ አቋም የሚመልሰው ይመስላል? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታሲዲ ስፖርት ነው። ይመቻችሁ። ማንቸስተር ዩናይትድ አርሰናልን 3-2 ካሸነፈበት አስደናቂ የፕሪሚየር ሊግ ጨዋታ በኋላ እነማን ምን አሉ? ከዛ በፊት ግን 2 ገቢ ከያንጎ ማግኘት ይችላሉ። አንደኛው ከደንበኛ ሲሆን ሌላኛው ደግሞ ከያንጎ ፕሮ ቦነስ ነው። ከዚህ በፊት በ20 ጉዞ እስከ 6700 ብር የሚያገኙትን ገቢ አሁን ላይ ባደረግናቸው ማሻሻያዎች መሰረት እስከ 7700 ብር ድረስ ማግኘት ትችላላችሁ። ግባችሁ ባደገ ቁጥርም ገቢያችሁ የሚያድግ ይሆናል ማለት ነው። ለመመዝገብ የትም ቢሮ መሄድ ሳይጠበቅባችሁ ከፕሌይ ስቶር ወይም ከአፕ ስቶር ላይ ያንጎ ፕሮን በማውረድ በ5 ደቂቃ ውስጥ መመዝገብና ስራችሁን መጀመር ትችላላችሁ። በዚህ ጨዋታ ላይ ግብ ማስቆጠር የቻለው ብራዚላዊ ማቲያስ ኩኛ በዚህ ጨዋታ ላይ ግብ ማስቆጠሩን አስመልክቶ በዚህ ማሊያ ያሳለፍኩት ምርጡ ሞመንት ያለ ጥርጥር ይሄኛው ነው ሲል ተናግሯል። እንደዚህ አይነት ሞመንቶችን በልጅነት ማለማቸው ነበሩ። ዛሬ ላይ ይህንን በማድረግ እጅግ በጣም ደስተኛ ነኝ ሲል ተናግሯል። ሃሪ ማጉዌር በበኩሉም ኩኛ ቤንች ላይ መቀመጥ እንደማይወድ አውቃለሁ፣ ነገር ግን በዚህ ጨዋታ ላይም ተቀይሮ በመግባት ውጤት ቀያሪ ነበረ ሲል ተናግሯል። ማይክል ካሪክ በበኩሉ በልጆቼ ፐርፎርማንስ ዛሬ እጅግ በጣም ደስተኛ ነበርኩ፣ ይህንን ውጤት ከደጋፊዎች ጋር ማጣጣም እጅግ በጣም ደስተኛ ያደርጋል ሲል ተናግሯል። የማንቸስተር ዩናይትድ ሌጀንድ ሮይ ኪን የዛሬውን የኩኛ ጎል ሌሊቱ ሙሉ ሳይሆኑ ማድረው ሲል የተናገረ ሲሆን ከዚህ በተጨማሪም ማንቸስተር ዩናይትድ 4ኛ ደረጃን ይዞ ቢያጠናቅቅ እንኳን ከዚህ የተሻለ ትልቅ አሰልጣኝ ወደ ቡድኑ መምጣት አለበት ብዬ አስባለሁ ሲል ተናግሯል። የአርሰናሉ ሌጀንድ ፓትሪክ ቪዬራም በዚህ ጨዋታ ላይ ያሳዩት የመድፈኞቹ ፐርፎርማንስ በጣም የሚያበሳጭ ነው ሲል ከተናገረ በኋላ የዚህ ቡድን የስነ ልቦና ነገር ጥያቄ የሚያስነሳ ነው ሲል ተናግሯል። የመድፈኞቹ አምበል የሆነው ማርቲን ኦዲጋርድ በበኩሉ እንደተናገረው ከሆነም በዚህ ጨዋታ ላይ በመጀመሪያ አጋማሽ የተሻለን ነበርን በጨዋታ ቁጥጥሩ ነገር፣ ነገር ግን ሰከንድ ሀፍ ነገራቶች ተለውጠው ነበረ። የሆነ ሆኖ ግን በቂ ፐርፎርማንስ አይደለም ያሳየ ነው። በቀጣይ ጨዋታዎች ተሻሽለን ለመምጣት ይበልጥ መጠናከር ይኖርብናል ሲል ተናግሯል። የአርሰናል አለቃ ሚኬል አርቴታ በበኩሉ እንደተናገረው ከሆነ ሁላችንም ማሸነፍ እንፈልጋለን። ደጋፊዎቻችን ከጀርባችን ሆነው ተጫዋቾቻችንን የተሻለ ውሳኔ እንዲወስኑና እንዲያሸንፉ ሲደግፏቸው ነበረ። አሁን ላይ ማድረግ ያለብን ወደፊት መቀጠል ነው። እናም በቀጣይ ጨዋታዎች ከ2 ቀን በፊት ከአውሮፓ ምርጥ ቡድኖች መካከል አንዱ የሆነው ኢንተር ሚላን እንዳሸነፍ ነው ማሸነፍ ይኖርብናል፣ ለዛ እንሰራለን ሲል ተናግሯል ማለት ነው። ለማንኛውም ስለ እነዚህ ሰዎች አስተያየት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መብጫን ፈጣንና አዳዲስ የሆኑ ኳስ መረጃዎች ማግኘት ትችላላችሁ። እሺ እቤት ገብቻለሁ። አብዛኞቻችሁ ተቃጥለሃል ብላችሁ ልትገምቱ ትችላላችሁ። በጣም ልክ ናችሁ። በጣም የተቃጠልኩት ነው የምልህ። ቅጥል ነው ያልኩት። የባየር ሙኒክ ጌም ላይ የሰራሁትን ቪዲዮ ሄደህ እየው። ሃፍ ታይም ላይ እንደምናሸንፋቸው እርግጠኛ ነኝ፣ ግን ይቅርብኝ፣ አስወጣልኝ፣ እነዚህ ተጫዋቾች አስወጣልኝ፣ ቸልሲ ያለብን አልኩኝ አይደለ? ቸልሲ በ10 ተጫዋች አዋረደ። ምክንያቱም ፈርስት ሃፍ ኤፍሲ ነን። አንድ ሃፍ ነው መጫወት የምንችለው። በሶስት ቀን በየ3 ቀኑ ነው የሚያጫውታቸው። በየ3 ቀኑ ተመሳሳይ ተጫዋች ኢንተር ሚላንን መሸነፍ ነው የምፈልገው። የምንሸነፈው እኮ በቤንች ስለገባ ነው፣ በኢተን ዋኔሪ ስለገባ ነው የምንሸነፈው። እንደዛም ሆኖ ካሸነፍካቸው ብቃት ነበረው። እኔ ከአንድ በላይ ዋንጫ እንበላለን እንጂ 4 ዋንጫ እንበላለን አልኩኝ ወይ? ለምን እንዳላልኩ ታውቃለህ? 4 ዋንጫ እንደዚህ የጮትክ አይበላም አባቴ፣ አይበላም። ዙቢሜንዲ ኢንተር ላይ እንዳስደመመን ዛሬ አዋረደን። ለምን? በቃ ስለሚጮት ነው። ራይስ ራሱ እንደ ፈረስ ነው የምትጋልበው እኮ። እሺ ፈረስ ነው። 3ኛ ጎል የሱ ቦታ ነበር ከቨር ማድረግ የነበረበት። 6 ቁጥር ትቀይሯል። አመቱን ሙሉ ለ8 ቁጥር እያሰነጠልከው ልክ ፒኤስጂ ጨዋታ ላይ ከቨር ሳያደርግ ደምቤሌ እንዳገባብን ማለት የፓርቲን ቦታ ይሸፍን
እንዲህ ለመቀየር የምትገደደው እኮ ተጫዋቾችን ሮቴት ስለማታረግ ነው ስለማታረግ ነው። ያ አሉላ የሚባል ሰውዬ ልክ ሳይሆን አይቀርም። አርሰናልን እንፈራዋለሁ ግን አርቴታን አልፈራውም። እውነቱን ነው። ማን አርቴታ እያስፈራራችሁ አይደለም እኛን እየወከብከን ነው የቆጡን አውርድ ብላ የብብቷን ጣለች ኤፍሲ ልንሆን ነው። ገባህ አይደል? ይሄን ዋንጫ ፕሪሚየር ሊግን ብቻ እኮ የዛን የቼልሲ ጊዜ ማረጋገጥ እንችል ነበር። በባየርን ተሸንፈን ምን ይሰራልናል? አንደኛ ጨረስክ ሁለተኛ ጨረስክ አንድ አይነት ነው እናውቃለን። ባየርን ቢያሸንፈን ኢንተርን ቢያሸንፈን ምን ችግር አለው? 18 ነጥብ ይኖርን ነበር። ገባህ አይደል? የሲቲ ደጋፊዎች የሚያለቃቅሱት እኮ ፔፕ ለምን እንደዚህ ምናምን ስለማያውቁ ናቸው። ተዋቸው። ፔፕ ሮቴሽን ያውቃል። ሪስክ ወስዶ በቤንች ይገባል። ከተሸነፈ ሽት ምንም ችግር የለውም። ማረፍ ግን አለባቸው። 4 ዋንጫ እንደዛ ይበላ። የቆጡን አውርድ ብላ የብብቷን ጣለች ኤፍሲ። ለማንኛውም ሻውን ያላችሁት የማንቸስተር ደጋፊዎች ናችሁ ብዬ ገምታለሁ። የአርሰናል ደጋፊ ተቃጥሏል። መተኛት ቢያቅተውም ተቃጥሏል። ባካሪ ሳኛን ሄጄ እንዳገኘሁት ታይታችኋል። እንደ ቪአይፒ ነው ያገኘሁት እና ትላንት ቪዲዮ ከሰራው በኋላ አኮያ ፕሮፐርቲስ በጣም ምርጥ ድርጅት ማለት ነው ጠርተውኝ እንደ ቪአይፒ ትሪት አድርገውኝ ከባካሪ ሳኛ ጋር ያገናኙኝ እነሱ ናቸው። ነገም ፕሮግራም አለን ብለው ቀጥረውኛል። ከታች አካውንታችሁን አስቀምጬላችኋለሁ። ገብታችሁ ፎሎ አድርጓቸው ገብታችሁ፣ ምክንያቱም እኔን ስለተባበሩኝ ማለት ነው። ይመቻችሁ። ይሄ ዘፈን ለወያለው ነው ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉ። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለ ነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ መስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል። ማንቸስተርም ይችላል። ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? አንድ እንኳን አልሰማህም ፎቃቃው እያለውላ ኮል ፓልመር ወደ ማንቸስተር ዩናይትድ ብሬኪንግ በማለት ዘሰን እንግዲህ በጋዜጣው የፊት ገጽ ላይ አስነብቦ ነበረ። እንግዲህ የተጫዋች ሰሞኑን ከማንቸስተር ዩናይትድ ጋር ስሙ በስፋት እየተያያዘ እንደሚገኝ ይታወቃል። ዘሰን ታማኝነቱ ያን ያህል ከፍ ያለ ጋዜጣ አይደለም በእርግጥ፣ ነገር ግን የተለያዩ ጋዜጦች ይህንን መረጃ እንግዲህ የተቀባበሉት ይገኛሉ። በታማኝነት ደረጃ ከፍ ያሉ ምንጮች ባይጠቅሱትም ማለት ነው። ፋብሪዚዮ ሮማኖም ይህንን መረጃ አጋርቶት ነበር ጠዋት ላይ፣ ግን ከዘሰን ነበር ምንጭ የጠቀሰው ማለት ነው። ሰው ዘሰንን ሙሉ በሙሉ ማመን አስቸጋሪ ነው። ተጫዋቹ በቼልሲ ቤት እስከ 2033 የሚያቆይ ኮንትራት እንዳለው ይታወቃል። ከዛ በተጨማሪም ደግሞ አሰልጣኝ ሊያም ሮሰኔር ማለትም የአሁኑ የቼልሲ አዲሱ አለቃ ኮል ፓልመር በቼልሲ ቤት እንደሚቆይ ከቀናት በፊት ተናግረው እንደነበረ የሚታወስ ነው። ለማንኛውም ግን ያው በጭምጭምታ ደረጃ ቢሆንም የምንም ያህል ታማኝነት ያላቸው የመረጃ ምንጮች ይህንን መረጃ ባያናፍሱትም እንደነ ዘሰን ያሉ የመረጃ ምንጮች ግን ኮል ፓልመር ወደ ማንቸስተር ዩናይትድ እያሉ ይገኛሉ። ተጫዋቹ ለማንቸስተር ዩናይትድ በሩን ክፍት እንደሚያደርግ እንዲሁም ደግሞ በለንደን ምቾት እንዳልተሰማው ነው ዘሰን በዛሬው ጋዜጣው ላይ ያስነበበው ማለት ነው። ለማንኛውም እናንተ ስለዚህ መረጃ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ማንቸስተር አርሰናልን ሲያሸንፈው 4 ትምህርቶችን ለቀሪው 18 ክለቦች አስተላልፎ ነው ያለፈው ብዬ አስባለሁ። እናያቸው። መጀመሪያው ምንድነው? አርሰናል ይሸነፋል ማለት ነው። ምንም አንስካከስ እነሱም ሆኑ እኛም አርሰናል አይ ቲንክ ለማሸነፍ ከባድ ነው እንደሆነ አምነናል ማለት ነው። በቃ ሞርሊ አምነናል። ምክንያቱም አይናችንን አንደብቁ አንክደውም ማለት ነው። ምን መብራት ሄድ መልስ የሚለው አይናችን የሚያየውን ነገር መካድ ከባድ ነው ብዬ አስባለሁ ማለት ነው። እኔን ጨምሮ ሌሎቻችን የምናስበው አርሰናል ለማሸነፍ ከባድ ነው። ተቃራኒ ቡድን አርሰናል የሚገጥመው ቡድን በጣም ከጠነከረ አቻ ቢወጣ ነው እንጂ ምናምን ብለን እናስብ ነበር። እነሱ ክለቦች እንደዛ ያስባሉ ብዬ አስባለሁ። ጨዋታው ላይ ሲገቡ የአቻ ሜንታሊቲ ይዘው የሚገቡት፣ ሁለተኛ ደግሞ ሲስተማቸው ለአቻ የሚሆን ነገር አለመሸነፍ የሚሆን አጫወቱ ይዘው የሚገቡት ብዬ አስባለሁ። እሱ ነገር እንዲቀየር ያደረገ ይመስለኛል ማለት ነው። ከብዙ ዓመት በኋላ ነው ስለ አንድ ክለብ እንደዚህ ያወራሁት ማለት ነው። ይሄ ክለብ
እሱን ለማሸነፍ በጣም ከባድ ነው። ሌሎቹ የሱ ተጋጣሚ ክለቦች በጣም ከተነከሩ አቻ ነው የሚያሰጡት እንጂ አሸንፉትን ብዬ እንዳስብ አድርገኝ። አርሰናል ከረጅም ዓመታት በኋላ ነው ለመጨረሻ ጊዜ እንደዚህ ስለ አንድ ክለብ የተሰማኝ 2018 ወይም 1920 የሊቨርፑል ክለብ የክለብ ክለብ ነው። እሱ በጣም አምቢተብል ነው ብዬ አስብ ነበር ማለት ነው። ማንቸስተር ትናንት አስተማመን አርሰናል ሊሸነፍ እንደሚችልና ማሸነፍ እንደምትችሉ አሳይቷል ማለት ነው። ሁለተኛው ትምህርት ምንድነው? አርሰናል ከመራ እንዲሁ ማሸነፍ እንደምትችልም አስተምሮ ያለፈው ማለት ነው። ምክንያቱም ሞስት ላይ አርሰናል ቀድሞ ካገባ የመሸነፍ ቻንሱ ጠባብ ነው ማለት ነው። በዚህ እንኳን ማንቸስተር ፈርስት ሃፍ ድረስ መርቶ ከወጣ አይሸነፍም ማለት ነው። እና ይሄን ነገር ማንቸስተር ዩናይትድ አስተምሯቸው አልፏል ብዬ አስባለሁ። አርሰናል እየበረሃ እንኳን ቢሆን ከኋላ ተነስተ ካምባክ ሰርተን ማሸነፍ እንደምትችል አሳይቷል ማለት ነው። ሶስተኛው ትምህርት ምንድነው? አርሰናል 3 አገብተበት ማሸነፍ እንደምትችል አሳይቷል ማለት ነው። 3 ከገባበት አርሰናል 3 ዓመት ነው ማለት ነው። ሉተን ያገባበት ለምሳሌ 3 ዓመት በፊት ማለት ነው። አሁን ማንቸስተር ገብቶበታል። ፖሲብል ነው ያለት ነው። ማንቸስተር 3 አገባበታል አርሰናል ላይ ዝም ብለህ አጥቃው ያለህ ነው ማለት ነው። በጣም አሪፍ ትምህርት ይመስልኛል ማለት ነው። ይሄ ነገር 3 ማግባት ማለት በጣም ቀላል መሆኑን የምታውቀው ማንቸስተር ሲቲ ተፎካካሪ ዋንጫው ማለት ነው ባለፈው ሳምንት 3 የገባበት አርሰናል ላይ 3 የገባበታል ያለ ማንቸስተር እየነገረ ነው። ትምህርቱ ይሄ ነው ማለት ነው። አራተኛው ነው ትምህርት ደግሞ በኤሚሬት አርሰናል ይሸነፋል ነው። በሜዳው ትንሽ ከባድ ሞመንት የሆነ ሜዳውን እንደ አንፊልድ እያደረገው ይመስለኛል። ከሆነ ጊዜ በኋላ በጣም አሪፍ እያደረገው ነው። ከባድ እየሆነ ነው ኤምሬትስ ላይ ማሸነፍ ማለት ነው። ማንቸስተር ሂዶ ማሸነፍታል። ሌሎቻችሁ ታሸንፋላችሁ ጠንክሩ እያለ ነው ማለት ነው። አይ ቲንክ የትላንትናው ድል በጣም ለፕሪሚየር ሊጉ ተርኒንግ ፖይንት ነው ብዬ አስባለሁ። ያው ያመለጣ ካላስበላን በስተቀር አሁን በጣም አሪፍ ነው ብዬ አስባለሁ። ማንቸስተር 4 ትምህርቶችን አስተምሮ አልፏል። ይሄ ነው የኔ ማቼ ጆርጎ የኔ ሊዮኔል ሜሲ ጉኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ከበኋላ ከማንቼ ጋር ተቀጫ ተለጋጋ አታገኝም። ግሎሪ እንችላለን። ዶርጉ እንግዲህ ለ10 ሳምንት ነው ምናምን ከሜዳ ይርቃል በጉዳት ምናምን ተብሏልና ቲክቶክ ላይ ምድረ ወያላ ሙድ ሲስ ምናምን የሆነ ሽንፈቱን ሊያረሳሳ ነው ሲሞክር እያየው እየሳኩ ነበር። ዶርጉ ቢጎዳም ስራውን ሰርቶ ጨጓራ ህልጦ በሽተኛ አርጎፍ ነው የተጎዳው ፓፓ እና እኛ እኮ ለዋንጫ አይደል የምንጮተው። እና ዶርጉ ተጎዳም ብለን ደግሞ ያን ያህል ባይዘዌ ቺኑ ለ3 ጌም ጥሩ ስለተጫወተ ላይክ ስኳድ ነው የሚሳሳው የሆነ ተጫዋች ሲጎዳ እንጂ ያን ያህል በጣም ኢምፖርታንት ፕሌየር ምናምን አይደለም እንደ አጠቃላይ ካየኑና ለምን እንደምትደሰቱ አልገባኝም። እንደው ለማረሳሳት ሽንፈትሽን ለማረሳሳት ብቅ ለማለት ካልሆነ በቀር ቲክቶክ ላይ ዶርጉ ተጎዳ ብለ የምትደሰትበት ነገር እኔ አይታየኝም። እና ዩናይትድ ዶርጉን ይዞ እንግዲህ ሲቲን በማሸነፍ ትልቅ ስህተት ሰርቶ ነበረ። ስህተቱን ግን ድጋሚ ሁለተኛውንም ይዘዋንም ማለት ነው በማሸነፍ ስህተቱን አርሞታል። በተከታታይ 2 ሳምንት ሁለቱንም የሊጉ መሪዎች ሁለቱንም ጥግ አስይዟል። እና ዶርጉ እዚህ ላይ ደግሞ ወሳኙ ሰው ነበረች ማለት ነው። አሁን ተጎድታለች፣ ግን ሽንፈትሽን አታረሳሽ በዶርጉ ጉዳት ምድረ ወያላ ስታስጠሉ አሰብኩት። የኔ አርሰናል ተጫዋች ተጎድቶ ቢሆን ምናምን በጉዳት አይቀለድም እንደዚህ ይሄ ደጋፊ